አሁንም በእግዚአብሔር ፍቃድ ለተሰጠኝ ዕድል መልሼ አመሰግናለሁ። እንድንማር ከተፈለገ አሁንም ቅድም ወደ አድምረት ላይ ከተናገርኩት ተማርኩት አንዱ ነው። መልሼ ደግሞ ይህ በሉቃስ ወንጌል ምዕራፍ 24 ቁጥር 13 ያሉት ስለ ኤማሁስ መንገድ ይሄ ጥልቅ ምስጢር ያለው ስለሆነ ጥልቅ ትርጉም ያለው ትምህርት ስለሆነ ሁላችንም ደጋግመን ማየት አለብን። የኤማሁስ መንገደኞች ምንድን ነው መንገድ የመረጡት? ለምንድን ነው ከአገልግሎት ራቁት? ለምንድን ነው አገልግሎት ደግሞ ወደ ተለያየ አቅጣጫ ለመሄድ የፈረዱት? እኛ ከእግዚአብሔር ሸሽተን ማውቀር እንችላለን። በቁጭ ብቻ እግዚአብሔር ማገልገል ይቻላል አይቻልም? እዚህ ጋር ሳይሆና ከሌዋና ቅዱስ ሉቃስ ጌታ ሲያስተምር ከጎስር የነበሩ ናቸው፣ አገልጋዮች ናቸው፣ አደራ የተቀበሉ ሰዎች ናቸው። መጨረሻ ላይ ግን የሁሉ መከራ ያው ተወለደበት መከራ መከራ ተብሎ የጠቀሰው እኛ መድኃኒት ስለሆነ በእኛ ደለ ስለሆነ ያንን መከራ ተቀብሎ ጌታ ከተቀበረ በኋላ ተስፋ መቁረጥ ነበር ያለባቸው። ሰው በእግዚአብሔር ተስፋ አይቆርጥም እንደማይቆርጥ የሚያሳይና እነሱ ላይ ተስፋ መቁረጥ ተስፋ ቆርጦ በያጣጫው ተወታቸው ሁሉም እነ ቅዱስ ዮሐንስ እነ ቅዱስ ጴጥሮስ ያንን የተወለዱበት ወደ አሳ ማጥመዱ እነዚህ ሁለቱ መንገደኞች ለመሄድ እንደቤቱና ወደ ቤቱና የኤማሁስ መንገደኞች ሲጓዙ ግን ውስጣቸው የሚፈቀደቅ ውስጣቸው የሚፈራገጥ ውስጣቸው የሚያስጨንቃቸው አንድ ያልተመለሰ ጥያቄ አለ። እንዴት ይህ መከራ ጌታ ላይ ሊመጣ ቻለ? እንዴት ዓለምን እያዳነ እያስተማረ እየመከረ እየገሰጸ ሞታንን እያነሳ ቀሳምን እያነሳ እውር እያበራ አንካሳ እያስኬደ ሸዋ እየከረከረ ጉባጣ እያቀና በመካኒቱ ልጅ እየሰጠ መዳን ተፈለገ እያለ ሁሉንም በፍላጎታቸው መሰረት ሲያድን የነበረ ጌታ ይሄ መዓት ይሄ መከራ ለምን ደረሰበት? ለምን ገደሉ እነዚህ ሰዎች? ለምን ጨበሩት? የሚለው ቁጭት ውስጣቸው ይገበገብ ነበር። ያንን እዛው ቦታ ቆሞ ነበር መታገልና በተጣለባቸው ኃላፊነት መሰረት ጌታቸው መወጣት ነበረባቸው። ግን ስልጣ ስለለበሱ ፈሩ። ጌታን እንዲያደርጉ ማኛ ጌታ ያደርጉ የሚል በጣም ፍርሃትና ስጋት ነበር ውስጣቸው። ስለዚህ በየአቅጣጫው ቃሉ እረኛው ይመታል መንጋውም ይበተናል የሚል ቃል ስለነበረ እሱ ራሱ ስለተናገረ እረኛው ከተመታ የእኛ መኖር ትርጉሙ ምንድን ነው? እኛ ከምን እናመልጣለን? ኃይል ያለው አቅም ያለው ስልጣን ያለው ሁሉ ማድረግ የሚችል የሁሉ አባት የሁሉ ጌታ ድንቅ ተአምራት ያሳየ በደብረ ታቦር ላይ ያንን ክብሩን የገለጸ ከ6 ቀን በፊት እኮ ሐዋርያቱ ተጠይቆ ነበር። የሰው ልጅ የማን ይሉኛል ሰዎች የማን ይሉኛል ብሎ ጠየቀ። አንዳንዶቹ ዮሐንስ ይሉሃል፣ አንዳንዶቹ ኤልያስ ይሉሃል፣ ደግሞ ሌሎቹ ከቀደሙ ነቢያቶች አንዱ ይሆናል ይሉሃል ብሎ መለሰ። እሺ እናንተ ማን ትሉኛላችሁ? አብሮ ስለነበሩ ስራው ስለሚያውቁ ከእሱ ጋር ወጥተው ከእሱ ጋር ወጥተው ከእሱ ጋር አድረው ያሉ ሰዎች ስለነበሩ እሺ እናንተ ማን ትሉኛላችሁ ሲላቸው ቅዱስ ጴጥሮስ አንተማ የሕያው እግዚአብሔር ልጅ ነህ ሊስማት ነው። እንግዲህ የጠለቀ እንትን ያላቸው ከጌታ ጋር የጠለቀ ትስስር ያላቸው ማለት ነው። ያውቁታል። ይሄም ባለ በ6ኛው ቀን ይላል ቅዱስ ማቴዎስ 16 ላይ ይሄም ባሉ በ6ኛው ቀን ደብረ ታቦር ላይ የወጡ የቀደመ ክብሩን አምላክነቱን አሳያቸው። ሙሴ ከብሔረ ሙታን ኤልያስ ከብሔረ ሕያዋን
እሳቸው የቀደሙትን ነቢያቶች አምጥቶ ጴጥሮስን ያዕቆብና ዮሐንስን ከፊቱ አስቀምጦ አምላክነቱን ገለጸ፣ አሳያቸው። አምላክ ነኝ እመኑኝ ይሁን በቃ በትክክል አምላክ እንደሆነ አምላክነቱን አሳየ። ስጋ ወደ መንፈስ ተገለጠ፣ ከአእምሮ በላይ ወደ ሆነ ብርሃን ተገለጠ። ደነገጠ፣ ፈሩ፣ ተርበተበቱ። ጌታ ሆይ እዚህ ጋር ሶስት ቤት መስራት ያስፈልገናል፣ አንዱ ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ፣ እዚህ ሁለኛ ይሻላል እስከ ማለት ምስክርነት ሰጥቶ ነበረ። ይህ ክብር የገለጸ ይህን ድንቅ ታምራቱን የገለጸ ይህን ድብቅ ሚስጥሩን የገለጸ ጌታ በአይሁዶች ሲመታ በአይሁዶች መከራ ሲደርስበት ያ ችግር በአይሁዶች ሲደርስበት እነዚህ ስጋ ያለበት ናቸውና ፈሩ። ጴጥሮስ ከዚህ በፊት ታውቃላችሁ እስከ ሞት ድረስ እከተልሃለሁ ብሎ የነበረው ጴጥሮስ ዶሮ እስኪጮህ ስንት ጊዜ ነው ያለው? ዶሮ እስኪጮህ 3 ጊዜ ትከተለኛለህ። ኦቨር ኮንፊደንስ አትሁን ነው ያለው ጌታ። ኦቨር ኮንፊደንስ አትሁን፣ ዶሮ እስኪጮህ 3 ጊዜ ትከተለኛለህ። ቃሉ ተፈጸመ። አይደርስም ዝም ብሎ ቃል ይሆናል እንጂ በተግባር እግዚአብሔር ላይ አምላክ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ እንዲህ አይነት መዓትና መከራ ይደርሳል ብሎ ባልተጠበቅበት ሰዓትና ሁኔታ ደረሰ። ያ መከራ እሱ ላይ መከራ ከደረሰ እኛንም ማንነት ያለ ብሎ ልክ እሱ መሞቱ ሲያረጋግጡ ዮሴፍና ኒቆዲሞስ ወስዶ በአዲስ በተነጸ መቃብር ሲቀብሩ ካዩ በኋላ እያቃቸው ተበታተሩ። ክብር የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ያደረገው? ከየተበተኑበት ሰበሰባቸው። እየተከተለ ከየተበተኑበት በትህትና ነው የሰበሰባቸው። በኃይል አይደለም። ልክ እንደ ጳውሎስ መብረቅ ከሰማይ እየበረቀ አይኑ ላይ የሆነ ነገር እየተደረገ አለ። በትህትና በፍቅር ከያሉበት እያስተማረ እየመከረ በትህትና ከወጌሻ እንደሚይዝ በትህትና ይዞ ከየሄዱበት አቅጣጫ ይመልሳቸው ነበር። ዮሐንስንና ጴጥሮስን መረብ ሲጥሉ ሳብ አድርጋቸው ነው የመለሳቸው። ጣናቸው ተመረብ መለሳቸው። ጣናት እናንተ የምታጠምዱት የሰው እናንተ ካሁን በኋላ የመንግሥተ ሰማያት ወታደሮች ናችሁ እንጂ የባህር አሳ አጥማጆች አይደላችሁም ብሎ በትህትና ነው የመለሰው። ቀሌዮጳና ሉቃስ እንዲሁ እግር በእግር ተከተሉ። የት እንደሚሄዱ አያውቁም፣ ለምን እንደሚሄዱ አያውቁም። ዝም ብሎ ነበር ተከተላቸው። ለምን አደራ አለባቸው? ተምረዋል። አሁን እኛ በዚህ ዘመን ዲግሪ ይዘን እንባክናለን፣ ዲፕሎማ ይዘን እንባክናለን፣ ማስተርስ ይዘን እንባክናለን፣ ተምረን ስራ አጥተን እንባክናለን። የእነሱ ትምህርት ስራ ላይ መዋል አለበት። እሱ የፈለገው ለዛ ነው። የሰው ልጅ እንዲያጠምዱ ነው። የሰው ልጅ አጥምዱ ለእግዚአብሔር መንግሥት አብቁ ተብለው በዛ በ3 ዓመት ትልቅ ኮርስ ነው የሚሰሩት። ኦጄቲ የሚባል ኦን ዘ ጆብ ትሬኒንግ የሚባል ስራ እየሰራ ስራ ላይ የሚያሳያቸው ቲዎሪቲካል አለ። በስራ አጋንንትን ሲገስጽ በስራ ባህልን ሲገስጽ በስራ ንፋስን ሲገስጽ በስራ ሙስ ሲያስነሳ ዕውር ሲያበራ በስራ በተግባር ይኸው ዘ ጆብ ትሬኒንግ ይባላል። ትምህርቱን እየተማሩ ስራውን እየሰሩ እሱ ጋር እንዴት እንደሚሰራ እያነገራቸው ይህ ነገር በጾምና በጸሎት ካልሆነ አይሆንም። ጾምና ጸሎት ምን አይነት አቅም እንዳለው ሰው በጾም በጸሎት ምን አይነት ነገር ታማስ ማድረግ እንደሚችል በተግባር ጾሞ እያሳየ ተረቦ ተጠብቶ እያሳየ ጸልዮ እያሳየ ስራዎች ሁሉ በተግባር አስተምሮ እውቀት አስጨብጧቸዋል። እነዛ ሰዎች መጥፋት አልነበረባቸው። እነዛ ሰዎች መባከን አልነበረባቸው። አንዴ ነው የተወለደው፣ አንዴ ነው የተጠመቀው፣ አንዴ ነው ያስተማረው፣ አንዴ ነው የሞተው፣ አንዴ ነው የተቀበረው፣ አንዴ ነው የተነሳው። ዳግመኛ ማስተማር አይችልም። ዳግመኛ መጠመቅ አይችልም። ዳግመኛ መጾም አይችልም። ዳግመኛ መሰቀል አይችልም። ኦልሬዲ ጨርሷል። ጨርሷል። በ3 ዓመት 3 ወር ውስጥ እነዚህ ሰዎች ላይብሬሪ ናቸው። ይህ ጭንቅላት ይዘው መባከን የለባቸው። መባከን አልነበረባቸው። ዞሮ መሰብሰብ አለበት። ዞሮ ተከትሎ ሰበሰባቸው። እነዚህ የልዩ ማምስ ነገረኞች እግር በእግር ተከትለው ስለምንድን ነው የምታወሩት አለ። አንተ አልሰማህም? በዚህ በ3 ቀን በዚህ በኢየሩሳሌም የተደረገው ነገር አልሰማህ? አዲስ ደረሰ አካባቢ ያው እንዳያዩ እንዳያስተውሉ አይናቸውን ይዞ ነበር ይላል። አላስተዋሉ። እሱ እንደሆነ አላወቁም።
ሰው መስመር ተራ ሰው ኦርዲናሪ የሚባል ሰው ከዛ በኋላ ምን ነበረ ምንም ማያቅ ምንም በደል የሌለበት ምንም ክፋት የሌለበት እንዲህ አይነት መዓት ሲመጣበት እንዲህ አይነት መከራ ሲመጣበት ያልተጠበቀ ግርፋት ያልተጠበቀ ስቅላት ሞት ይህ ሁሉ ሲመጣበት ጉድ ታምር አልሰማህም። ከዛ በኋላ ራሱ ሳይሆን አስተማራቸው። ይህኛው ግድ እንደሆነ እንዴት አላስተዋላችሁ? ይህኛው ግድ እንደሆነ እንዴት አላነበባችሁ? እንዴት አላወቃችሁ? ይህ እኮ ግድ ነው። ይህ መሆን ነበረበት። ቃሉ ስለሆነ መፈጸም ነበረበት። ግድ ነው አለ አስተማራቸው። ብዙ መጽሐፍን አስተማረ። በተሳት ይሸባቸው ወደ አንድ መንደር ሲጠጉ ጌታ ሁለቱን ይሄ ተደረገ ያለ እና እባክህ የእንግዳ እኛ ማውረድ ካንተ ጋር ሰው ቤት ተጠቅተልበታል ብሎ ወደ ሰው ቤት ሲሆኑ ገቡ። ሰው ቤት ራት አደረላቸው። ጸለየ ጌታ ባረከ። እንጀራውን ቆርሶ ሰጣቸው። ልክ እነሱ አሜን ብሎ እንጀራውን ቆርሶ ወሰዱ ብሎ ተሰወረባቸው። እነዚህ ሰዎች ወዲያው ነው ጴጥሮስ ያውቃል ክሊክ አድርገ የሆነ ነገር ያሁኑ ጌታ ነው በቃ ጌታ ነው ተከትሎናል፣ አለቀቀንም። በአስቸኳይ ወዴት እንመለሳለን? ወደ ኢየሩሳሌም። የትም መሄድ አያዋጣል። ወደ መጣንበት ወደ ወጣንበት ወደ ኢየሩሳሌም በአስቸኳይ ተመለሱ። ከዛስ በጸሎት ፈጣሪ ነው ጀምሮ በጸሎት ጀምሮ ስላላቸው በአንድ ቦታ ተሰብስበው ጸሎት ጀምሮ ነበር። ይህ ከመቼ በኋላ 40 ቀን ማለት ጸሎት ላይ ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና አሁንም በጸሎት የሚጎበኙበት በዝግ ቤት ውስጥ ገብቶ ሰላም ለእናንተ ይሆናል። ምታት መሰላቸው ይላል፣ ደነገጡ ይላል ቃሉ። አትደንግጡ፣ ተረጋጉ። ይኸው የተወጋው እንጂ ይኸው የተወጋው ወኔ አይታችሁ እመኑ ያለው እኔ አትደንግጡ አትደንግጡ አለ። ከዛ በአምሳኛው ቀን ልክ በዛሬው ዕለት አጽናኝ መንፈስ ቅዱስ ከሦስቱ አካል አንዱ አካል በሰማይ ወርዶ በዓለም ጰራቅሊጦስ የሚባለው አጽናናቸው። አጽናኝ መንፈስ ለበሱ። ወደ ቀደመ ስራቸው ተመለሱ። ይህን ርዕስ ደጋግሜ ያነሳው አይደለም። ይህን ርዕስ ቀጥታ ወደ ራሳችን ወርዶ ማምጣት አለብን። እኛ አውቀንም ቢሆን ሳናቅ አስበንም ሳናስብ የእንጀራ ጉዳይ ማስገድዶን ያለ ጉዳይ ማስገድዶን የተወሰነ ዓመት እዚህ አካባቢ እግዚአብሔር ወሰደ ተፈቀደ ሰርቪስ እየሰጠን ነበር። ከተወሰነ ሰዓት በኋላ እኛም የኤማውስ መንገደኞች ወደ ኤማውስ ይሄድን ነበር። እግዚአብሔር ቀን አለው የለውም? ቀን አለው የለውም? አለው። በህልሜ በእውኔም እቺ ቀን አስቤያለሁ። በፍጹም በአእምሮ ያልነበረች የእግዚአብሔር ቀን ስለሆነ እግዚአብሔር ስራ መስራት ባለበት ሰዓት ስራ ስለሚሰራ ብያቸዋለሁ። እመቤታችን በአምላክ ዜና ከመፈጠሩ በፊት ነበር። ምክንያቱም እኛ ከሌለና እዚያ ያለ ነገሮች ሁሉ ሲሰሩ እግዚአብሔር የራሱ ፕሮግራም አለው። መቼ ይህ በረበረበረበረ ባክናባክናባክና በሕይወት ስጋ ሕይወት ሳንጎል አካላችን ሳይጎል ጤንነታችን ተጠብቆ እግዚአብሔር ይዘትሆናል። በዛሬው ዕለት እግዚአብሔር የተመሰገነ ሰብስቦናል። ምክንያት አለው። በየሄዱበት ሄደው ነው ተመለሱ ፈልጋቸዋለሁ ሲል ምክንያት አለው። እኛ እናለ እኛ በለቤተ ስጋ ነው የምንመላለሰው። ይሄ በስጋ ያለው ነገሮች ሁሉ የምናየው እሱ ግን የራሱ መነጽር አለው፣ የራሱ ቀን አለው፣ የራሱ ሰዓት አለው። እኛ ስንሄድ ያቀናል፣ መቼ መመለስ እንዳለብንም ያቀናል። በእኛ ምን መስራት እንዳለበት እግዚአብሔር ያውቃል። ዛሬ ለመፈለገ እሱ ፈልጎናል። ለምንድን ነው የፈለገ? እንደው ምን እንድናደርግ ከኔ ከግርባ እግዚአብሔር ምን ፈልገው ነው መልሶ የሚሰበት ትምህርት ቤት እዚህ ግቢ መለሱ ያስገባል። የሆነ ነገር ያውቃል፣ እሱ ያውቃል። ማን ያውቃል? ለእኔ ምን አይነት ስራ እግዚአብሔር እዚህ አዘጋጅቶ ከሆነ
ምን አይነት መስቀል ወይም ምን አይነት ሸክም ወይም ምን አይነት ተልእኮ ለእኔ ሊሰጥ የፈለጉ እንደሆነ እኔ አላውቅም። ማናችንም አናውቅም። እኔ የሚያውቁ ሰዎች ካሉ አላውቅም። እኔ ግን አላውቅም። ለምን እንደተጠራሁ አላውቅም። ተመለስ አለኝ። የሚያዚያ ጊዮርጊስ አስቀድሼ ታቦተ ተለብሼ ወደ ቤት ለማለት ነበረ ጉባኤ የዛሬው ቀን የዛሬ ፕሮግራም ለምን ፈለገ አይሽማል ጊዜ ላቸዋል ናትናኤል ፊልጶስ ናት ሲለው ና ናዝሬት ላይ እንደዚህ ነገር ተደርጓል ሲሉ ታውባ ከናዝሬት መልካም ነገር ይጠበቃል ጌታው ያለው ገና ከበለሱ ስር በነበር ጊዜ አልነበር ያቀናል። ለምን እንደሚፈልግ ያቀናል። እንዲህ ስላልኩህ እንዳይቀርብህ ነው ያለው። እንዲህ ስላልኩህ እንዳይቀርብህ ከዚህ በላይ ይፈላል። እያንዳንዳችን የሆነ ሚሽን አለ። እግዚአብሔር ከኛ እንደሚፈልገው አንድ ነገር አለ። እኛ እናውቅ መከራከር የለብንም። ቅድም አንድ ወንድማችን ቢቴለናቆ ወንጌል ተገለገላለ ቤት 38 ዓመት አለ። አውደ ምሕረት ላይ ቆሜ መጽሐፍ ቅዱስ ገልጬ ትምህርት ወንጌል ያስተማርኩ ሰውዬ በዛሬ ቀን ያለምንም ዝግጅት ወንጌል ይሰማል ወደ ፍሊካ ና እየመለኮ ለምን ፈለገ እግዚአብሔር? ለምን አዘጋጀ? ለምን አመቻቸ? ይህንን አውደ ምሕረት ላይ በቃ እሱ ከፈለገ ፈለገ ና ቢለት አልሄድም ማለት ይችላል። ና ዛሬ ተፈለገ ካለ ና እዚህ ቦታ ደውሎ ወደ ፈለገ ያለው ካለ ማታ ነው ድርድር ከጤት ማስቴ ምናምን የለም እስከ ተጠራ ድረስ መምጣት አለበት። ከመጣ በኋላ ምንድን ነው እነዚያ የሆኑት መንገደኞች ሲከተላቸው የነበረው ጌታ እንደሆነ አብሯቸው ሲከታተላቸው የነበረ ጌታ እንደሆነ አብራቸው ማዕድ ሲቆርስ ሲባርክ የነበረው ጌታ እንደሆነ ትዝ ባላቸው ሰዓት የመጀመሪያ ቃላቸው ምንድን ነው? ኢሚዲየትሊ ወደ ኢየሩሳሌም ጉዟቸው ጊዜ ለመቆም አልነበረ። እነ ጴጥሮስ ኢሚዲየትሊ መረባቸው ብለው ወደ ፈጸሙበት ሄዱ። አንድ የመንግስት አካል እኮ አንድ ታጣቂ ወይ አንድ የቀበሌ ባለስልጣን ተበሪ ብቻ ሰመሽ ይፈለጋል ካለ የመንግስት ቃል ነው ለቶሎ ሄዱ ካለ ፖሊስ ይመጣል ወይ ደግሞ ይወስዳል ወይ ወደ ይወስዳል ወይ ሌላ ጣጣ ይገባል። ከተማ ወጣ። እኛ ለምን ተቀረ ዛሬ? ለምን ፈለገ ጌታ ዛሬ? እዚህ ግቢ ምን ፈልጎ ነው? ምን ድንቅ ተአምራት ሊሰራ ፈልጎ ነው ዛሬ ጌታ የፈለገ? ሰው መምጣት ከተማ መባል መከራል እጃችንም እግራችንም አንጓችንም ህሊናችንም ሁሉ ነገራችንን ለባለቤቱ መሰከሩ። እሱ ባዘዘን እሱ በሰጠን ምሽን እሱ ባሳየ መንገድ ፈልጎ ነው ፈለገ ለማገልገል ለማገልገል ዝግጁ ነው። ግራ የሚታይበት ነገር ተጠራ የተጠራ ነው ለሌላ እንድናገለግል የተፈለገ ነገር አንድ የወደደ ነገር አለ። ያለኛ መቆም የማይችል ያለኛ መቃናት የማይችል አንድ ይህንን የሆነ ነገር አለ። እሱ የሚለው እኛማ የእኛ መኖር ሊያስፈልግ ይችላል። ያ ይችላል ስለዚህ ያ እችን ቀዳዳ ሊሸፍኑ ሚስተሬክስ ወዜ እዚህ ሰዎች መምጣት አለባቸው ብላ ጣና ከመጣት በኋላ የሚጣሉትን ቀንበር በጸጋ እኔ ሸክሜ ቀኔ ቀንበሬ ከሱ የሆነ ሸክም አይከብድም ይከብዳል። ከሱ የሆነ ቀንበር ብዙም አይጎረብትም አይቆረቆርም። መፍራት የለብንም። በቃ ያ ሶልጀርስ ዛሬ የሱ ወታደሮች ናት። ተምር
ጌታ አለ ተፈለገናል። ተነስታ ዝመት ተብለናል። በቃ ተፈለገን። ስለዚህ ወገባችን ተበቃ አድርገን አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 13 ባለው መሰረት ራሳችን ገዝተን ጌትና ተነሳ በፈሪሃ እግዚአብሔር የተሰጠን ሚሽን የተሰጠን ግዳጅ በአግባባችን ለማድረግ ሁለተኛ ወገባችን ማፍረድ ብቻ ነው የሚጠበቀው። ጠንካሮች ነው የሚጠበቀው። ለምን እንደተፈለገ አሁን ማንም ወንድሜ ደስታ ለምን ተፈለገ ብለህ አላውቅም። በጌታ ፊት ነው የምነግራቸው። አላውቅም። ይህ ጉባኤ ማን ዛሬ ለመፈለገ አላውቅም። ለምሰጠኝ ግዳጅ አምሬ ምንም ነገር የለም። ይሄ ነገር በዚህ ቦታ እሺ፣ በዚህ ልባሽ ለዚህ ተዘጋጅቼ የመጣሁት የፈለገኝ ጉባኤ አይደለም። የፈለገኝ ሰንበት ትምህርት ቤት አይደለም። የፈለገኝ ወልዶ ያሳደገኝ ስማቱ ቅዱስ ጊዮርጊስ እስከሆነ ድረስ ምን አይነት ማንገዳገር ሊመጣቸው ጊዜ ጋር ምን አይነት ስካላ መጋት ሊመጣቸው ምንም የእኛ ስራ እሱ ይስራ ጎቶ ነው። እሱ የእኛ ስራ የጀመርነው ያንቀድነው የወጠነው ጉዳይ ካለ እሱ ባለቤቱ ራሱ በሚያቆሙ ቀን ይስራ። እኛ ሰርተን እኮ ምንም ጠጋለ ነገር ሮጥ ወጣ ወደ አገ ነው ምንም ጠጋለ ነገር ካለ እሱ የትሜታችን እሱ ካለ የማንሻገረው ባህር የማንሻገረው ውቅያኖስ የማንወጣው ተራራ ገደል ያለ የእሱ ስራ እኛ ስንሰራ የእኛን ስራ እሱ ይሰራል። የእሱን ስራ ለመስራት ደግሞ አሁንም ለጊዜ ለቀጊዜ ላለው አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 13 ያለው በጥሞና እናንተው ኃላፊነት ሲሰጠን ሚሽን ሲሰጠን ከኛ የሚጠበቀው ምንድን ነው? ቀድሞ ራስ መግዛት፣ ቀድሞ ቀድሞ ጨዋ ቀድሞ ታዛዥ ተገዥ መሆን፣ ለአዛዦቻችን እሺ ብለን ዝቅ ብለን ለመታዘዝ ዝግጁ መሆን፣ ከደባል ሱስ ከደባል ነገር ከሰካላ ብለን ነፃ መውጣት፣ እዛ ውስጥ ከቆሻሻ ነገር መውጣት ዝግጁ ነው። ወደዛ ሄድሽ ወደዛ ሄድሽ ወደዛ አንድ ተሞክሮ ልንገራችሁ። ዛሬ 34 ክረምት ላይ በደጀን ተሰባስበውና ሰንበት ቤት መስረተባለ ተመሰረተ። አባታችን አሉ ወገን ዛሬ ያመጣው ተመጣላቀ 14 ነገር አሁን እኛ ጋር ነበር 14 ወጆች 14 አሉ ወልደ ያለ ማነው አክሊሉ ሴቶችም አሉ ብዙ ማቃቸው ብዙ ነሽ ተባለ በቀለች ተባለች ስማቸው ተቀበሉ እና ተመራረጥንና እሺ ተፈጠረ። አንተ ሊቀመንበር፣ አንተ ምክትል፣ አንተ ጻፊ፣ አንተ ሂሳብ ሹም፣ አንተ ኮንሰርቬር ተባለ። ምንም አይዲያ የለንም። በኋላ ደግሞ ስራ ገባ። መጀመሪያ ለኛ ያበራው ነገር ምን እንደሆነ ታውቃላችሁ? ካሉት አባቶች ጋር ተስማምቶ መኖር ብቻ፣ የእነሱ ምክር መከተል፣ እቅዳችን ፕሮግራማችን ላይ እነሱ እያሳወቅን እነሱ በቀደሙልን ወይ ብቻ መፍሰስ ነው። ለምን አቅም የለንማ፣ ምንም ነገር የለም። እኔ ወጣቱ በሙሉ ወደ ቤተ ክርስቲያን ለመሳብ ጦርነትም ነበረ፣ የጠላት ማሳደድም ነበረ። እዚህ መናፍቃን በዛ በቀኝ ኃይለኛ ከፍቶብን ነበር። እነዚህ ወጣቶች እኛ እነዚህ ቢያንስ ህፃናትን ማዳን አለበት። አዋቂዎች ወረዴ ከኛ በላይ ስለሆኑ ህፃናትን ማዳን አለበት በሚለው ኃይለኛ ስራ ጀመር። የአቅማችን ተፍጨረጨረ። ከአቅማችን በላይ የሆነ ደግሞ ሳፖርት ያስፈልገናል። አለቃዎችን ጋበዝን። እግዚአብሔር ይስጣቸው። በቀናነት ደስታ መሰረት ሳይሉ በየትኛው ያገለግሉ ነበረ። ሲነስ የሚያደርጉት ቋንቋ ባለሆነ ጋበዝን። በየቀኑ የሞት ያገለግሉ ነበረ። ከስላሴዎች ጋር በዚያ ኮሚኒኬሽን ነበረ። ከአቹራ ኮሚኒኬሽን ነበረ። ከዛ እኛ አቅም እየወጣን ራሳችን አቅም እየወጣን ወንድሞቼ ሊያግዙ ይችላሉ። ወደ ታች ወደ ተዘጉ ቤተክርስቲያኖች እየሄድን በር እያስከፈትን እስከ ቦምቤ፣ እስከ አምቤ፣ እስከ ገዳላ፣ እስከ አደሮ ከተማ ውስጥ ሆኖ ተኝቷል። ቤቼ በልቶ ነበር። እዛው ትንሽ ትንሽ እንቅስቃሴ እያሳየን አቹራዎችን እየበረታታ ትንሽ ትንሽ እንቅስቃሴ እያደረግን ሰንበት ትምህርት ቤቱ ወደማይቀለበስበት ደረጃ ከደረሰ በኋላ በየተጠራንበት አቅጣጫ ሁላችን ለተተኪ ቦታውን ሰጠ ማለት ያ ኃይለኛ የሆነ ውስጣዊ አንድነት ነበረ። ኃይለኛ የሆነ ውስጣዊ ሰላም ነበረ። ኃይለኛ የሆነ ውስጣዊ መስተጋብር ነበረ። መናበብ ነበረ።
አባቶች ማክበር ነበር። ከምንም በላይ የጠቀመ ነው። አፈሩ ገረው ያላቸው አባታችን ዘውዴ አሻግሮ በጣም መልካም ሰው ናቸው። እርሳቸው በዛ ተገለጽ ይሁን በጣም ይረዱን ነበር። በጣም ያዳምጡን ነበር። አይገፉንም፣ ያዳምጡናል። ኮሚቴዎች፣ የሰበካ ኮሚቴዎች እነ የቀሲስ አባት አሉ፣ የኔም አባት አሉ፣ እነ አቶ መስቀሌ ከድጋው አሉ፣ እነ አቶ ወልደስላሴ አሉ፣ እነ ቦታ ወዳጆች ያሉ አሉ። በዛ የተወሰኑ ሰዎች ያዳምጡን ነበር። እንዲያስበን ነበር ምን ችግር አለ? እንዲያስበን ነበር ምን ችግር አለ? እነሱ የሚሰጡንም ስራ የእነሱን ግዳጅ እንወጣ ነበር። ያለማንገራገር በዚህ ወጡ በዚህ ጉሽ እንዲያርጉሽ በእኛ ተሞክሮ በእኛ መነሻነት የወረዳው 35ቱ ቤተክርስቲያን አንድነት ተመሰረተ። በዛ ሁሉ እግዚአብሔር ረድቶኝ ሊቀመንበር ሆኜ እስከ መምራት ደረጃ ደርሼ ነበር። ዛሬ የክህነት ስሙ በትክክል ባላውቅም ፖስት የሚባለው የክህነት ስሙ በደንብ አላውቅም። ጸሐፊ እሱ ነበረ፣ ሊቀመንበር ነበር። ከአዲላ እንዳለ ወደ ጊዮርጊስ የሚባለች ምትክቶ ነው እያገለገለ ነበር። እግዚአብሔር ይመስገን። እዛ ደረጃ ከደረሰ በኋላ ህይወት ደግሞ ወደ ሌላ አቅጣጫ ወሰደችን፣ ሄድን። እግዚአብሔር ይመስገን። እግዚአብሔር ውለታ የሚበላ አይደለም። አገልግለን ለፍተን ደክመን ስንሄድ እሱ ከኛ ጋር አብሮ ወጥቶ ስለነበረ ዮሴፍ ይታቀል ዮሴፍ ሲወጣ ቀና ነበረ። ከእሱ ጋር ማን ይወጣ እግዚአብሔር አብሮ ነበረ። ወደ ማያውቀው አገር ሲሄድ ወደ ግብፅ ሲሄድ ከዮሴፍ ጋር ሄደው እግዚአብሔር ነበረ። ሞገስ የተሰጠው እግዚአብሔር ነበር እና ያ እግዚአብሔር ሞገስ ተሰጠ። በልጅ ባረከን፣ በፈዳት ባረከን፣ በእንጀራ ባረከን፣ እድሜም ሰጠን። አሁን ደግሞ መልሶታል። ፈጣሪ አመሰግናለሁ። ለሚሰጠኝ የሚችል ሁሉ ዝግጁ ነን። ካለን ሰዓት ከዚህ በላይ ማስተማርም ከዚህ በላይ መለፍለፍም ትርጉም የለውም። ለምን ተጠራ የሚለውን እግዚአብሔር ዛሬ ለምን ፈለገን የሚለውን ውስጣችን ይዘን በቃ ተፈልገናል። ለምን ለተፈለገ ዘበኛ የተባለ ማገልገል አለብን። እንደው ይሄ ቤተክርስቲያን ይሄ ጎሎተን እዚህ ቦታ ከዚህ ቦታ አንቺ ተብለን ከተመደብን በቀናነት ማገልገል መቻል አለብን። ስለጠራ በእግዚአብሔር ቀና የሆነ ምላሽ ሰጥተን ከእግዚአብሔር ጋር መሆን መቻል አለብን። ስላዳመጣችሁ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርን። ጉባኤ ያግባል።